የብዙ ሴቶች ጭንቀት ምክንያት የሆነውን ባክቴሪያል ቫጂኖሲስ ምን ያህል ያውቃሉ? ሰላም ሰላም፣ እንደምን ቆያችሁ? እኔ ዶክተር ጌታሁን እባላለሁ፣ የማህጸንና ጽንስ ህክምና ስፔሻሊስት ሐኪም ከወላይታ። ዛሬ የምነግራችሁ ስለ ባክቴሪያል ቫጂኖሲስ ይሆናል። ባክቴሪያል ቫጂኖሲስ ማለት ማህጸን ወደ ውጭኛው ክፍል ወይም ቫጃና የሚባለው ላይ የሚገኙ ኖርማሊ የሚኖሩ ባክቴሪያዎች አይነት መዛባት የሚያስከትለው ችግር ሲሆን ይህም ብዙ ሴቶች በተለይ በወሊድ እድሜ ላይ ያሉ ሴቶች ላይ የሚከሰት ነው። አንዴ ብቻ ሳይሆን ተደጋጋሚም ሊከሰት የሚችል ችግር ነው። ምልክቶቹ ከማህጸን ፈሳሽ መውጣት ሲሆን ፈሳሹ ባህሪ ነጭ እንዲሁም ወደ አረንጓዴ ያደላ ሊሆን ይችላል። ጠረኑ ግን የአሳ ጠረን ይኖረዋል። ሌሎች ምልክቶች ብልት አካባቢ ማሳከክ እንዲሁም ማቃጠል ሊኖር ይችላል። ተጋላጭነትን የሚጨምሩ ነገሮች ጥብቅ የሚሉ ልብሶችን ማዘውተር፣ ማህጸን ወደ ውስጥ ገብቶ በሳሙና መታጠብ፣ ሲጋራ ማጤስ፣ ከተለያዩ ወንዶች ጋር ጾታዊ ግንኙነት ማድረግ እንዲሁም ደግሞ ግንኙነት ወቅት ኮንዶም አለመጠቀም እና ሌሎች ችግሮች ተጋላጭነትን ይጨምራሉ። ሕክምናው በተመለከተ በመድኃኒት የሚታከም ሲሆን ይህንን መድኃኒት ከማዘዝ በፊት ግን የፈሳሽ የማህጸን ኢንፌክሽን እና ሌላ ችግር አለመሆኑ መረጋገጥ አለበት። ይህንንም ለመታየት የማህጸንና ጽንስ ህክምና ስፔሻሊስት ሐኪሞች ጋር በመሄድ መታየት ይቻላል። ተደጋጋሚ እንዳይከሰት ምን ማድረግ ይቻላል ለምለው ጥብቅ የሚሉ ልብሶችን አለማዘውተር፣ ከጥጥ የተሰሩ ልብሶችን እንደ ውስጥ ልብስ መጠቀም እንዲሁም ደግሞ በወሲብ ወቅት ኮንዶም መጠቀምና የተለያየ ሰው ጋር ወሲብ አለማድረግ እና ደግሞ በተለይ ማህጸን ወደ ውስጥ ገብቶ በሳሙና መታጠብን ማቆም እና ሌሎች ነገሮች ተደጋጋሚ እንዳይከሰቱ ያግዛል። ካልታከመ ምን ያስከትላል ካላችሁኝ በእርግዝና ወቅት ያለ ጊዜ የመጀመር እና ሌሎች ነገሮች ሊያስከትል ይችላል። እንዲሁም ደግሞ እርግዝና ወቅት ካልሆነች ደግሞ የማህጸን ኢንፌክሽን ተጋላጭነት ይጨምራል። ከዚህ በፊት በዚህ በሽታ ትዳር አጋር ወይም ጾታዊ ፍቅረኛ ማከም ያልተለመደ ሲሆን የአሜሪካ ማህጸንና ጽንስ ህክምና ስፔሻሊስቶች ማህበር አሁን ግን ቢታከም ይሻላል የሚለውን ሀሳብ ያስቀምጣል። ይህና መሰል መረጃዎች እንዲደርሳችሁ ይህንን ገጽን ፎሎ ያድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ይህንንም ፖስት ለወዳጆቻችሁ ሼር፣ ሪፖስት አድርጉ። እጅግ አድርጌ አመሰግናለሁ። ሰላም ይሁን።